ሰላም የተወደዳችሁ የዩቲዩብ ቤተሰቦች እንደምን አላችሁ? ባላችሁበት ሁሉ ሰላማችሁ ይብዛልኝ። ቻናሉን ሰብስክራይብ አድርጉ፣ ላይክ አድርጉ፣ እንዲሁም ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡልኝ። ብዙ ጊዜ ስለሚያወዛግበው በተለያየ ቦታ የተለያየ መረጃ የምናገኝበት ስለ ቡና ለየት ያለ ነገር ይዤላችሁ መጥቻለሁ። በመጨረሻ ላይ ቡና ማን መጠጣት እንዳለበት፣ ማን ደግሞ ማቆም እንዳለበት ዘርዘር አድርጌ እነግራችኋለሁ ማለት ነው። መጀመሪያ እስካመጣጡ ላለፉት 1200 ዓመታት ያክል በሰሜን ምስራቅ አፍሪካ ተገኘ ጀምሮ ከዛም ወደ ሚድል ኢስት ከዛም ደግሞ ወደ ኢሮፕ ትራቭል ከተዋወቀ ጊዜ ጀምሮ ቡና ጥቅም ላይ ውሏል ማለት ነው። ብዙ ጊዜ እንግዲህ በተለያየ ጤና ጣቢያ ስትሄዱ ሕክምና ባለሙያዎችን ስታማክሩ ቡና ቁሙ፣ እንዲሁም ደግሞ አንዳንድ ቦታ ላይ ችግር የለውም ምናምን የሚባል ነገር ትሰማላችሁ። ነገር ግን ዛሬ እኔ እውነተኛው መረጃ ጥቅሙ ምን እንደሆን፣ ጉዳቱ ምን እንደሆን እንዲሁም ደግሞ ማን ማቆም እንዳለበትና ማን መጠቀም እንዳለበት ዘርዘር አድርጌ እነግራችኋለሁ። እንግዲህ እንደነገርኳችሁ ብዙ ጊዜ ቡና በውስጡ በጣም ብዙ ኮንተንት ከመቶ በላይ ኮንተንቶች ወይም ኬሚካሎች ቢኖሩትም በዋናነት ግን ካፊን የተባለች ኬሚካል ትገኛለች ማለት ነው። ይቺ ካፊን በአንድ ሲኒ ቡና ውስጥ ከ30 እስከ 175 ሚሊ ግራም ያክል ትገኛለች ማለት ነው። ይቺ ኬሚካል ናት እንግዲህ ሰው ብዙ ጊዜ ቡናን ከሌሎች ጥቅሞቿ በተለይ ለመነቃቃት፣ ድብርትን ለመውጣት እንዲሁም ደግሞ ከስራ ላይም ያው ድካም መንፈስ ለመቀነስ ብዙ የሚጠቀመው ይችን ኬሚካል በምታደርገው ተግባር ነው ማለት ነው። ይቺ ኬሚካል እንግዲህ በሰውነታችን ውስጥ ከሴንትራል ነርቨስ ሲስተም አዲኖሲን የተባለ ሰዎች ድብርት እንዲሰማቸው የድካም ስሜት እንዲመጣ እንዲሁም እንቅልፍ እንዲመጣ የምታደርግ ሪሴፕተር ብሎክ ሲያደርጋት በተቃራኒ ከድካም ይልቅ ሰዎች መነቃቃትን ይሄዳሉ ማለት ነው። ከ30 እስከ 175 ሚሊ ግራም በ300 ኤምኤል ቡና ውስጥ ትገኛለች ማለት ነው። ላለፉት 40 ዓመታት ያክል ከ8000 በላይ በቡናና በጤና ያለው ጉዳት ጥናት ተደርገዋል። በእነዚህ ጥናቶች መካከል እንግዲህ በእነዚህ በ8 ሺዎቹ ውስጥ በተሰሩት ጥናቶች መካከል ዘርዘር ብሎ አንድ የተሰራ ሜታ አናላይሲስ አለ። ምን ማለት ነው? ከሁሉም አንዳንዶቹ ጥናቶች ጥቅሙን ብቻ ሲያጠኑ፣ አንዳንዶቹ ደግሞ ጉዳቱን ሲያጠኑ ያው በመሃል ላይ ያለው ክፍተት በመዝጋት ሙሉውን ጥቅሙን ጉዳቱን በማወዳደር እና እንዲሁም ደግሞ ማን መውሰድ እንዳለበት ማን ማቆም እንዳለበት የሰጡት ሰጀሽን አለ። ያን ነው ዛሬ እኔ የምነግራችሁ ማለት ነው። እንግዲህ ከመጀመሪያ ከጥቅሙ ስንነሳ ቡና ታይፕ 2 የተባለ የስኳር በሽታን ይከላከላል። ጉበት የተጎዳ ይሁን ወይም ደግሞ አዲስ ከምንም አይነት በሽታ ይከላከላል። ካንሰር ከጉበትና ከአንጀት የሚነሳ ካንሰርን ይከላከላል። ፓርኪንሰን የተባለ እድሜ የጨመረ በሚሄድ ጊዜ የሚነሳ በሽታ ይከላከላል። አልዛይመር የተባለ የመርሳት በሽታም እንዲሁም በእድሜ በመጨመር የሚመጣ በሽታ ይከላከላል። እንዲሁም ደግሞ ለስፖርተኞች ከእንቅስቃሴ በኋላ ሰውነታቸው ወደ ነበረበት እንዲመለስ ያደርጋል። እንዲሁም ራስን የማጥፋት ችግር በ13% ይቀንሳል ብለው ጥቅሙን ያስቀምጣሉ። ደግሞ አንዳንዶቹ ጥናቶች ጉዳት አለው ብለው ሰጀስት ያደረጉት ደግሞ ልንገራችሁ። የመጀመሪያ አቦርሽን ያስከትላል። በተለይ እርጉዝ የሆነች ሴት ከ300 ወይም ከ3 ሲኒ በላይ በቀን ጠጣ ከሆነ ለአቦርሽን እና ህፃኑ ደግሞ እንዳያርግ የማድረግ ባህሪ ያለው። ትራንዚት የሆነ የልብ ምት መጨመር እንዲሁም ደግሞ የልብ ምት መዛባት፣ የግፊት ደግሞ ለተወሰነ ደቂቃ ያክል መጨመር የተለመዱ ባህሪያቶች ሲሆኑ በተጨማሪም ደግሞ ብዙ ሽንት መሽናት እንዲሁም ሜታቦሊክ ሬት ወይም ደግሞ በሰውነታችን የስርዓተ እንሽርሽሪትን መጠን እንዲጨምር ያደርጋል። ከዚህም በተጨማሪ ብዙ ጊዜ ቡና የሚጠቀሙ ሰዎች ለቶባኮ ወይም ደግሞ ለሲጋራ የመሳሰሉ ጭሳጭስ ነገሮች የመሳብ እድላቸው ከፍተኛ እንደሆነ እንዲሁም ህፃናቶችም ደግሞ ከ300 ሚሊግራም ፐር ዴይ ወይም ከ300 ሚሊግራም በላይ በቀን የሚወስዱ ከሆነ የመደንገጥ መንፈስ ሊያድርባቸው እንደሚችል እንዲሁም ደግሞ ከሰውነታችን ውስጥ ያለ የኮሌስትሮል የተባለ የስብ መጠን እንዲጨምር ያደርጋል። እንግዲህ በነገርኳችሁ መሰረት ከጥቅሙና ከጉዳቱ እያንዳንዱን ካየን ሰዎች መጠጣት አለባቸው ወይስ ቡና መጠቀም የለባቸውም ለሚለው ሰጀሽን ጥናቱ እንደሚያሳየው ከ300 ሚሊግራም ወይም ከ3 ሲኒ በታች በቀን ውስጥ አንድ ሰው ቢወስድ ምንም አይነት ችግር እንደሌለው፣ በተለይ ህፃናቶችና እርጉዝ ሴቶች ውጭ ሌሎቹ ምንም አይነት ችግር እንደሌለው ከጉዳቱ ይልቅ ጥቅሙ አመዝኖ እንደሚታይ የጥናቱ ውጤት ያሳያል ማለት ነው። አመሰግናለሁ።